ብዙ ወጣቶች በበታችነትም በብቸኝነትም ነው ራሳቸውን እየጎዱ ያሉት። ብቸኝነት እንዳይሰማ አንተ የኔ ነህ የሚልህ ዓለምህን የቀመሰ አለ። ስሜቴን የሚረዳ መፈተኔን የሚያውቅ የለም እንዳትል ካንተ በላይ የተፈተነ ካንተ በላይ የተገፈተረ ካንተ በላይ የተተወ ካንተ በላይ የተባረረ ካንተ በላይ የተናቀ አለልህ። መፈተንን ስለቀመሰ ሊራራልን የሚችል አምላክ አለ። ወጣቶች ሆይ ይሄ አምላክ ነው አንተ የኔ ነህ የሚልህ። አንተን ከፍ ያደርግ ዘንድ እሱ ዝቅ ስላለ ከፍታህን ተመልከተው እንጂ ከፍታህን በዓለም ማዋረድ ለምን እየለካው የበታች እንደሆን ታስባለህ? ለምንድን ነው? ምናልባት ውብ ስላልሆንሽ፣ ምናልባት ኪስህ ስላልሞላ